አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ የሰዓዲ ቤተሰቦች እንዴት ናችሁ? ዳና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ ይዤላችሁ የመጣሁት አጠር ባለ ቪዲዮ ነው። ኢንሻአላህ ትወዱታላችሁ። ከወደዳችሁት ላይክ፣ ሸር እንዲሁም ደግሞ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ አሳውቁኝ። እና ዛሬ ይዤላችሁ የመጣሁት ምንድነው ስልካችን መጠለፍና አለመጠለፉን እንዴት አድርገን እንደምናይ እሱን የምናይ ይሆናል። ከተጠለፈስ እንዴት አድርገን ነው ያንን የተጠለፈ ቁጥርን የምናጠፋው የሚለውን እሱን አንድ ባንድ የምናይ ይሆናል። አጠር ያለ ቪዲዮ ነው ኢንሻአላህ። እንግዲህ እንደምትመለከቱት መደዋያ መስመር ላይ ነው ያለሁት። እንጠይቃለን ማለት ነው መጠለፍና አለመጠለፉን። የመጀመሪያው ስራችን እሱ ነው የሚሆነው። ኮከብ መሰላል 21 ብለን መሰላል አድርገን እንደውላለን። እንደምትመለከቱት እኔ ጋር ይመጣልኝ አልተጠለፈም ነው የሚለው ስልኬ ማለት ነው። ቮይስ ላይ የሚለው ላይ እዚህ ላይ ቁጥር ካመጣላችሁ እናንተ 05 ወይም 09 ምናምን ብሎ እንደዚህ ቁጥር ካመጣላችሁ ያው ተጠልፏል ማለት ነው ስልካችሁ። እንደዚህ ደግሞ ኖት ፎርዋርድ ካለ ደግሞ አልተጠለፈም ማለት ነው። ከተጠለፈስ እንዴት አድርገን ነው የምንፈታው የሚለውን ደግሞ ስንሄድ መሰላል 2 ጊዜ ከዛ 002 ከዛ መሰላል አድርገን እንደውላለን ማለት ነው መልሰን። ከዛ በዚህ መልኩ ይመጣላችኋል። በዚህ መልኩ ያንን ቁጥር ያስወግደዋል ማለት ነው። እና እናንተም በዚህ መልኩ ስልካችሁ ከተጠለፈ እንደዚህ አድርጋችሁ አስተካክላችሁ መጠቀም ትችላላችሁ ማለት ነው። ለሰዋም ለዘይንም እንደዛ ነው። እስኪ ወደ ዘይን ሸርሃ ደግሞ መልሼ ልጠይቅላችሁ ማለት ነው። ሌላም አለ በነገራችን ላይ ኮከብ መሰላል 62 ከዛ መሰላል አድርጋችሁ ተደውላላችሁ። ዘይን ሸሪሃ ላይ እስኪ እኔ ልሞክር። ይሄም እንደዚሁ ኖት ፎርዋርድ ነው የሚለው እና ይሄም አልተጠለፈም ስልኬ። የእናንተ ደግሞ ቁጥር የሚያመጣ ከሆነ በዛ መልኩ አስተካክላችሁ ያው መጠቀም ይቻላል ማለት ነው። እና ይህንን ይመስላል። እንዳይጠለፍ ስልካችሁ ያው ቸክ አድርጉት እየገባችሁ ምናምን። እንደዚህ ቀላል ነው ቸክ ማድረግ አይከፋም ማለት ነው። እና ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ሌላም መጠየቂያ አለ። ኮከብ 21 መሰላል አድርገንም እንደውላለን። አያችሁት? እንደዚህ ነው የሚያመጣው። እንደገና ደግሞ ኮከብ 61 መሰላል በቃ እንደዚህ ነው የሚያመጣው። የኔ ሙሉ ለሙሉ አልተጠለፈም ስልኬ ማለት ነው። የእናንተ ግን ከተጠለፈ በዛ መልኩ አይታችሁ አስተካክላችሁ ያው ስልካችሁን መጠበቅ ትችላላችሁ ማለት ነው። እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ቆይታ ይሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።